People of the earth are the children of Ham. You see, Noah drank too much, and he was lying naked. H.M. Ham, you also spell for that piece of pig. See, you know the Englishman, he loved. The second question is that. Your second question, a little louder, ሁለተኛው ጥያቄ a little louder. ትንሽ ድምጽህን ከፍ አድርገው Why we hear that, and the Bible tells us that God created a man, and so we have a different nation here, population here. ሁለተኛው ጥያቄ አምላክ ሰውን እንደፈጠረው እንሰማለን፣ ሰዎችም ይነግሩናል። በዚህም የተለያዩ ብሔሮችና ህዝቦች አሉ። ታዲያ ለምን አምላክ ጥቁሮቹ እንዲሰቃዩ ይፈቅዳል? Blacks to be suffer. Yes. Now I will explain that. You see, the creation is the creation of God. አብራራለሁ። አየህ፣ ፍጥረቱ የፈጣሪ ፍጥረት ነው። ነገር ግን የሰው ልጅ የራሱን የዳኝነት ደረጃ ወጣ፣ ሰዎችን የሚዳኝበት ደረጃ ወጣ። ለምሳሌ በተወሰኑ የቤተ ክርስቲያን ቡድኖች በመሬት ላይ ያሉት ጥቁር ህዝቦች የሃም ልጆች ናቸው ተብሎ ነው የተነገረን። አየህ፣ ኖህ የሚባለውን ስም ሳትሰማው አትቀርም። ከጎርፉ በኋላ ዘፍጥረት ምዕራፍ 9ን ካነበብክ ኖህ ከጎርፉ በኋላ እርሱና 3 ልጆቹ him and his 3 sons, Sam, Ham and Japheth, they started growing grapes. ሴም፣ ካምና ያፌት ወይን መትከል ጀመሩ። ወይኑንም ወይነ ጠጅ አደረጉት። ኖህም ከወይኑ አብዝቶ ጠጣ፣ በድንኳኑም ውስጥ ራቁቱን ሆነ። ይህን የማነብልህ ከመጽሐፍ ቅዱስ ከዘፍጥረት መጽሐፍ ከምዕራፍ 9 ላይ ነው። ሴም፣ ካምና ያፌት ከሚባሉት 3 ልጆቹ መሃል ካም የአባቱን እርቃን መሆን አየ። አባቱ እርቃኑን ሆኖ እየዳኸ ያለበት ሁኔታ ነበረ። And it was a big joke for him. So he laughed. ይህም ለእርሱ ትልቅ ቀልድ ነበረ። ሳቀም። ማን የሳቀው? ካም እንዴት እንደሚጻፍ ታውቃለህ? በእንግሊዘኛ HAM ወይም በአማርኛ ካም ነው። Ham you also spell for that piece of pig. See? You know the Englishman, he loves ham and eggs. Ham and eggs. How do you spell it? HAM የሚለውን የእንግሊዘኛ ቃል የአሳማ ስጋንም ለመግለጽ ትጠቀመዋለህ። የታጠነ የአሳማ ወርችን በእንግሊዘኛ ሃም ወይም በእኛ ካም በማለት እንገልጸዋለን። ታውቃለህ፣ ነጩ ሰው እንግሊዙ ሰው የአሳማ ወርችና እንቁላል ይወዳል። የታጠነ የአሳማ ወርችና እንቁላል መብላት ነጩ ሰው ይወዳል። ሃም ወይም ካም እንዴት እንደሚጻፍ ታውቃለህ? ልክ ነው። እና ይህ ካም የተባለ ሰው ከኖህ ልጆች መሃል አንዱ ነው። ስሙ ማን ነው? ካም። የአባቱን እርቃን መሆን አየና ሳቀ።